መልካም መልካም ሁሉ ሰላም ነው አዲስ ነኝ የካምፓኒ ጎልድ ላይ ሆና ከፋፋይ የካምፓኒው አሰልጣኝና የመኪናዎች ተሸላሚ ዋው ዛሬ እጅግ ደስ የሚያሰኝ ቀን ነው ዛሬ እጅግ የምንናፍቀው ቀን ነው ሁሉ ጊዜ ለተሰንበት ምሽት እንግዲህ የውቅና ፕሮግራሞቻችን ይካሄዳሉ ማለት ነው ስለዚህ ዛሬ ላይ እንግዲህ ሁላችንም እንኳን ደህና መጣችሁ ማለት ፈልጋለሁ ከተለያየ ሀገራት ላይ ከአፍሪካም ከአውሮፓም ከተለያየ አረብ ሀገራት ላይ እንግዲህ በዚህ ግሩፕ ላይ ሆናችሁ እንግዲህ በትክክል ፕሮግራሙን የተከታተላችሁ ያላችሁ ሁሉ እንኳን ደህና መጣችሁ ማለት ፈልጋለሁ ይህ ግሩፕ እጅግ ትልቅ ግሩፕ ነው ድንቅ ግሩፕ ነው በጣም በርካታ ወጣቶች ስለማደግ ስለመለወጥ ስለመሻሻል ስለ ትልቅ ስኬት የሚያወሩበት ግሩፕ ነው ስለዚህ እንደዚህ አይነት ግሩፕ ውስጥ በራሱ መገኘት ትልቅነት ነው ስለዚህ ሁላችሁም ለራሳችሁ ደስ ሊላችሁ ይገባል ምክንያቱም የተገኛችሁበት ግሩፕ ሰዎችን የሚረብሽ የሚበጠብጥ የተለያየ የሚያጋጭ ምናምን አይነት ግሩፕ ውስጥ አይደለም የተገኘ ነው የቀልድ ግሩፕ ውስጥ አይደለም የተገናኘ ነው ስለዚህ እንዴት ሰርተን ማደግ አለብን የተሻለ ቦታ እንዴት መድረስ እንችላለን እንዴት ስኬታማ መሆን እንችላለን የሚል ትልቅ ሐሳቦች የሚነሳበት ግሩፕ ላይ ስለተገናኘን እኔም እጅግ ደስተኛ ነኝ ስለዚህ ይሄን ካልኩኝ በመቀጠል አጠቃላይ ዛሬ ላይ እውቅና ሲሰጣችሁ የነበራችሁ በተለያየ ፓኬጆች ካምፓኒውን ተቀላቅላችሁ እውቅና የተሰጣችሁ ያላችሁ በሙሉ እንኳን ደስ ያላችሁ ኮንግራቹሌሽን ማለት ፈልጋለሁ ይሄ ትልቅ ውሳኔ ነው ሰዎች በህይወታቸው ላይ የተለያየ እድል ይመጣል እንግዲህ የሚጠቀሙ ሰዎች አሉ በቸልተኝነት ደግሞ የሚያልፉ ሰዎች አሉ እንደዚህ ያለ ትኩረት ምንም ትኩረት ሳያረጉ እንደ ቀልድ ደግሞ ብዙ ጊዜ ብዙ እድሎች አምልጠውናል ሁሉ ሰው መለወጥ ይፈልጋል ማደግ ይፈልጋል መቀየር ይፈልግና ግን ለውጥ ዝም ብሎ በተቀመጠበት እንዲመጣለት የሚጠብቅ በጣም ብዙ ነው ስለዚህ ሰዎች ለውጥን በፈለግን ቁጥር ማደግን በፈለግን ቁጥር እድል ነው ዙሪያችንን የሚዞረን የሆኑ እድሎች ዙሪያችን ይዞራሉ እነዚህ እድሎች ግን ሰዎች ይዘዋቸው ይመጣሉ በሰዎች አማካይነት እድሎችን እናገኛለን እድሎችን ግን ምን ያህል አስተውለን እናያቸዋለን ምን ያህል ቼክ እናረጋቸዋለን ምን ያህል እንመረምራቸዋለን ስለዚህ በትክክል የሚሰጡንን እድሎች ቁጭ ብለን አስተውለን በሚገባ መመርመር መጠየቅ ማወቅ ከቻለን በእርግጠኝነት እድሎቻችንን እንጠቀማለን የምንፈልገው ቦታ ላይ መድረስ እንችላለን አንዳንዴ እድሎች ሲመጡ ውስጣችንን ከዘጋ ነው አእምሮአችንን ከዘጋን ልባችንን ከዘጋን ጆሮአችንን ከዘጋን እድሎች እንደ ቀልድ ያልፉናል እንደ ቀልድ ካለፉን በኋላ የሆነ ጊዜ ግን ጥሩ መሆናቸውን ባስተዋልን ጊዜ ድጋሚ ልናገኛቸው በመፈልግ እንኳን ድጋሚ አናገኛቸውም ስለዚህ በህይወታችሁ ላይ እንደዚህ አይነት በርካታ ነገሮች አጋጥሟችሁ ይሆናል